ይድረስ ለኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ፣ ለሰላም ሚኒስቴር፣ ለመከላከያ፣ ለህግ አካላት እንዲሁም አሁን ውጊያ ላይ ላለው ለፋኖና ለፋኖ አመራሮች በጠቅላላ አሁን አርሲ ላይ እየተደረገ ያለው ነገር ምንድነው መፍትሄው? ከእለት ወደ እለት ሊቀጥል ነው ወይንስ ማቆሚያ ያለው? ይሄ ነገር ዝም ከተባለ እንዴ ለምን ለህግ አይቀርቡልንም? ለምን በመፍትሄ አሁኑኑ ሳይቃጠል በቅጠል አይደረግልንም? በተለይ ደግሞ ፋኖች እባካችሁ መከላከያው ስንት ቦታ ይሁን ይሄ ታይቶ ነው አሁን ሌላ ነገር ከስር የመጣብን ሌላ ሽፍታ የመጣብን። ስለዚህ ፋኖም ቆም አድርጎ የህግ አካላትም መከላከያውም መንግስትም ይሄን ነገር አንድ ይበለን። አለበለዚያ አሁን ትኩረት ወደ ሰሜንና ወደ ፋኖ ነው። ይሄን ተጠቅመው ነው እንግዲህ እንደዚህ አይነት ነገር ሊፈጠር የቻለው። ትኩረታቸው ወደዛ፣ ትኩረቱ መንግስትም ወደ ሌላ ሆኗል። ስለዚህ ብለው መፈንጫ ሆነናል። ስለዚህ አንድ እንባል። ህወሓትስ የሚባለው ኧረ ይብቃን፣ ይብቃህ እንዴ! እስከ መቼ ነው ሁሌ በጦርነት አዙሪት ውስጥ እንድንዳከር የምታደርጉን? ምን ማለት ነው? እዚህ የአርሲ ጉዳይ እናንተን ህወሓትንስ አይመለከትም? ህዝብ አይደለም ያልቀው? ለህዝብ ቆመናል ካላችሁ ሁልጊዜ ጦርነት አዙሪት ምንድን ነው? ኧረ አንድ በሉ እንዴ! ፋኖም ሌላ የትግል ስልት ቀይሮ ጦርነቱን ቆም አድርጎ በዚህ ዙሪያ አንድ ነገር መመካከር ነው።